ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ አማርኛ ፊደላት የሚባሉት 34 ናቸው። እንግዲህ 34ቱም የአማርኛ ፊደላት እያንዳንዳቸው ደግሞ 7 ቤተሰብ ያላቸው ናቸው ማለት ነው። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከሀ እስከ ሸ ያሉትን እነዚህን ፊደላት እስከ ቤተሰቦቻቸው ድረስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሌሎቹን ደግሞ በቀጣይ ቪዲዮ የምናያቸው ይሆናል ማለት ነው። እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ሀ ሁ ሂ ሃ ሄ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ተከታተሉኝ። ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ የፊደል መጀመሪያችን ማናት? ሃ ናት ማለት ነው። እንግዲህ ከሃ እስከ ፐ ያሉት እንግዲህ እንደ አጠቃላይ 34 ናቸው ብያቸዋለሁ ማለት ነው። 34ቱም 7 ቤተሰብ አላቸው። እንግዲህ እዚህ ጋር የምታዩት ሃ ስንት ቤተሰብ ነው ያላት? 7 ቤተሰብ። እዚህ እስከዚህ ያሉት ማለት እንግዲህ እነዚህ 7 ቤተሰብ ነው ያሏቸው ማለት ነው። እንግዲህ እስከ መጨረሻው በዚህ መሰረት አሳያችኋለሁ ማለት ነው። ወደ ቀጣዩ እንሄድ። ለ ሉ ሊ ላ ሌ ሎ። እንግዲህ ደግሞ ከመጨረሻው ወደ መጀመሪያው ግልጽ እንዲሆንላችሁ አነብላችኋለሁ ማለት ነው። ሎ ል ሌ ላ ሊ ሉ ለ እንላለን ማለት ነው። እንግዲህ የለ ቤተሰቦች እነዚህ ናቸው ማለት ነው። ቀጣይ ደግሞ ሃ። እንግዲህ ይቺ ሃ ከዚህኛው ሃ ጋራ ተመሳሳይ ናት። በምን? በአገልግሎታቸውም ሆነ በድምጻቸው አንድ ነው። ይቺም ሃ ናት፣ ይቺም ሃ ናት። በምንድን ነው የሚለያዩት? በቅርጻቸው፣ በአጸጻፋቸው። እንግዲህ ይቺና ይቺ የሚለያዩት በአጸጻፋቸው እንጂ አገልግሎታቸውና ድምጻቸው አንድ ነው። ይቺም ሃ ተብላ ትጠራለች፣ ይቺም ሃ ተብላ ትጠራለች ማለት ነው። ስለዚህ ሃ ሁ ሂ ሃ ሄ ሆ እንላለን ማለት ነው። ሆ ህ ሄ ሃ ሂ ሁ
ሃ ሃ። እንግዲህ ቀጣይ ደግሞ ከሃ ቀጥለን መን እናገኛለን ማለት ነው። መ ሙ ሚ ማ ሜ ም ሞ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሞ ም ሜ ማ ሜ ሙ መ። እንግዲህ ከመቀጥሎ ደግሞ ሰ የምትባለውን ፊደል እናገኛታለን ማለት ነው። ሰ ሱ ሲ ሳ ሴ ሶ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሶ ስ ሴ ሳ ሲ ሰ እንላለን ማለት ነው። እንግዲህ ከሰ ቀጥሎ ደግሞ ረ ናት ማለት ነው ያለች። ረ ሩ ሪ ራ ሬ ር ሮ ር ሬ ራ ሪ ሩ ረ እንላለን ማለት ነው። እንግዲህ ከረ ቀጥላ ደግሞ ሰ የምትባለዋ ፊደል ትገኛለች ማለት ነው። ሰ ሱ ሲ ሳ ሴ ሶ እንላለን ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሶ ስ ሴ ሳ ሲ ሱ ሰ እንላለን። ሰና ይቺ ሰ አንድ አይነት ናቸው ማለት ነው። አገልግሎታቸው አንድ ነው ማለታችን ነው። እንግዲህ ቀጣይ ደግሞ ሸ ሹ ሺ ሻ ሼ ሾ እንላለን ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሾ ሽ ሼ ሻ ሺ ሸ እንላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ከሀ እስከ ሸ ያሉትን እነዚህ ፊደላቶች አይተናል ማለት ነው። እንግዲህ ከዚህ በታች ያሉትን ደግሞ በቀጣይ ቪዲዮ የምናያቸው ይሆናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።